ሰላም ሰላም የኔ ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ሰሞኑን ብርዱ እንዴት እያደረጋችሁ ነው? በስመ አብ እኛ አልቻልነውም፣ በጣም ከብዶናል። እናንተም ጋር እንደዚህ እንደሚሆን እርግጠኛ ነኝ። እና ለሰሞኑ ብርድ የሚሆን ፍቱን የሆነ ትኩስ ምግብ እስኪ አብረን እንሰራለን። ከመባዬ ጋር ነው አብረን እንሰራው። እንግዲህ መባዬ እንደምታዩት በዚህ ብርድ ውሃ እየተነከረ አስቸግሮ የነበረ ከአንቺም አልንቀሳቀስም ብሎ አብረን ነበርን እንግዲህ እና አብረን ነው ምግቡን የምንሰራው ማለት ነው። እስከ መጨረሻው ቪዲዮ መከታተላችሁን እንዳትረሱ። በጣም ቆንጆ ምግብ ነው አብረን የምንሰራው። እና ደግሞ ቤተሰብ ያልሆናችሁ እስከዛሬ ድረስ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሰብስክራይብ በማድረግ የደውሏን ምልክት መጫናችሁን በፍጹም እንዳትዘነጉ። በጣም ወዳችኋለሁ የኔ ውድ ቤተሰቦች። ቪዲዮውን እስከ መጨረሻው ተከታተሉ። ኮሜንትም ጻፉልኝ and also ደግሞ ላይክ አድርጉ። ቪዲዮውን ላይክ አድርጉ፣ ትወዱታላችሁ እርግጠኛ ነኝ። ዳይ ወደ ቪዲዮ። የምንሰራው ምንድነው? የጾም ሾርባ ነው። እንግዲህ ወቅቱ ጾም ነው። ስለዚህ ለሁላችንም ያማከለ ቆንጆ ሾርባ ነው አብረን የምንሰራው ማለት ነው። ስለዚህ መጀመሪያ የተወሰነ ሽንኩርት ከትፌ አዘጋጅቻለሁ። እሱን በተጠበሰ ዘይት እንዲቁላላ ትቸዋለሁ ማለት ነው። ከዛ በኋላ 2 ራስ የሚሆን ቀላ ያለ ቲማቲም አዘጋጅቻለሁ ማለት ነው። እሱን እንግዲህ ድቅቅ አድርጌ ከትፈዋለሁ። እናንተ ካላችሁ የተፈጨ ሽንኩርትና የተፈጨ ቲማቲም መጠቀም ትችላላችሁ። እኔ እንዳጋጣሚ ስለጨረስኩኝ ነው። እና የተፈጨ ካላችሁ መጠኑን እናንተ እንደምትፈልጉት አድርጋችሁ የተፈጨ ሽንኩርትና ቲማቲም ማድረግ ትችላላችሁ። እና እኔ በዚህ መልኩ አዘጋጅቻለሁ። ቲማቲምን እንግዲህ ድቅቅ አድርጌ ከትፌ አዘጋጅቻለሁ ማለት ነው። ሽንኩርታችን እንግዲህ በዚህ መልኩ በዘይታችን በደንብ ጥብስ ካለልን በኋላ ከዛ ቲማቲማችን ደግሞ እንጨምራለን ማለት ነው። ከዛ ቲማቲሙን ደግሞ ጨምረን እንግዲህ በደንብ አዋህደን በደንብ እናቁላለዋለን ማለት ነው። እዚህ ላይ እንግዲህ የተፈጨ ቲማቲም ወይም ሽንኩርት መሆኑ ምንድነው በቃ ምንም በኋላ ላይ የሚፈጥ ወይም የሚታይ ነገር ምናምን አይኖረውም ፋይናሊ ማለት ነው። በእርግጥ በደንብ ከተጠበሰ እንደዚህም ሆኖ ምንም የሚታይ ነገር የለውም። ግን ሞር ደግሞ የተፈጨ ቢሆን በጣም ቆንጆ ነው። ያው የሚታይ ነገር እንዳይኖረው ይጠቅመናል ማለት ነው። መባዬን እንግዲህ እንደምታዩት ነው። ብርድ ነው። እሱ ደግሞ እዚህ ውሃ ላይ ተነክሮ አልነሳ ብሎኛል። ሳነሳው ደግሞ እያስቸገረኝ ነው። አሁን ግን ማንሳቴ የማይቀር ነው። በጣም በስብሷል። በስመ አብ እንግዲህ እንዴት እንደሚበርደው መገመት አይከብድም። እና ከዛ በኋላ እንግዲህ ምንድነው የምናደርገው? ካሮት ነው። ካሮትና ድንች ልጬ ያዘጋጅቼ ነበረ። ስለዚህ ካሮታችንን እናዘጋጃለን ማለት ነው። ውስጥ ያለውን እንጨቱን ፓርት እኔ አወጣዋለሁ። ከፈለጋችሁ ግን ብዙም አረንጓዴ ነገር ምናምን የሰራ ነገር ከሌለው ኖርማል ነው እንዲሁ መጠቀምም ትችላላችሁ። ግን እኔ ብዙም ስለማልወደው እንጨቱን ፓርት አውጥቼ ነው የምጠቀመው ማለት ነው።
መባዬ እንግዲህ እንደምታዩት ምንም ሊያሰራኝ አልቻለም። ስለዚህ እንግዲህ አንስቼ አባቱ እንዳጋጣሚ ስለመጣ ለአባቱ ሰጥቼዋለሁ። ከዛ በኋላ እንግዲህ እኔ አርፌ ስራዬን መስራት ጀምሬያለሁ በስነ ስርዓት ማለት ነው። እንደምታዩት እንግዲህ በዚህ መልኩ ድቅቅ አድርገን ነው ካሮቱን የምንከትፈው እና በዚህ መልኩ ቆንጆ ሆኖ እንከታትፈዋለን ማለት ነው። ካሮታችንን ሳይዙን በቃ ልክ እንደዚህ አድርጋችሁ ብትከትፉት ለሾርባው አሪፍ ነው። እኔ በዚህ መልኩ ሲሆን ነው የምወደው። እንግዲህ እናንተ ደግሞ ምርጫችሁ እንደምትፈልጉት ማድረግ ትችላላችሁ፣ ግን በዚህ መልኩ ቢሆን ሞር ያምራል። ካሮታችን እንግዲህ በዚህ መልኩ ቆንጆ አድርገን በደቃቃው ከከተፍን በኋላ የተቁላላው ቲማቲምና ሽንኩርቱ ጋር ቀላቅለነዋል ማለት ነው። ከዛ በኋላ እንግዲህ በደንብ አቁላልተን ድንቹንም በዛው ሳይዝ ነው የምንከታተፈው፣ በካሮቱ ሳይዝ ማለት ነው። በዛ መልኩ ቆንጆ አድርጌ እኔ እንግዲህ ከታትፌዋለሁኝ ማለት ነው። በዚህ መልኩ ዝግጁ አደርገዋለሁ። ድንቻችንም እንግዲህ በተመሳሳይ እንደ ካሮቱ ቀላቅለነዋል ማለት ነው። በዚህ መልኩ ከትፈን ይህንን መስሏል። ያምራል ከለሩ። ትንሽ ቲማቲም አብዝቼበታለሁ ነው። እናንተ ግን ትንሽ አነስ ማድረግ ትችላላችሁ ከፈለጋችሁ ማለት ነው። እና ከለሩ ይህንን መስሏል። በጣም ቆንጆ ነው፣ ደስ ነው የሚለው በጣም። ከዚህ በኋላ እንግዲህ ትንሽ ከተጠበሰ በኋላ ከተቁላላ በኋላ ውሃ በደንብ ክልስ ነው የምናደርግበት ማለት ነው። በቃ አንድ ላይ እንዲበስል በደንብ እስከ አፉ ድረስ ያው እናንተ እንደምትፈልጉት መጠን አድርጋችሁ እንደ ቤተሰባችሁ መጠን አድርጋችሁ
ሙልት አድርጌዋለሁኝ። እኔ እንግዲህ በዚህ መልኩ አድርጌ ውሃውን ከልሼዋለሁ ማለት ነው። ከዚህ በኋላ እንዲፈላ መተው ነው። ትንሽዬ ጨው ጨምሬበታለሁ። ከዛ እንዲፈላ መተው ነው። ከዛ ውሃችን ከፈላ በኋላ መኮሮኒ እንጨምራለን ማለት ነው። መኮሮኒው እኔ ደቃቃ መኮሮኒ ወይም ትንንሾቹን መኮሮኒ ነው የተጠቀምኩት። እናንተ እሱ ከሌላችሁ ድንገት ደግሞ ትልልቁን መኮሮኒ ደቀቅ አድርጋችሁ ትንሽ ፈጨት አድርጋችሁ ማለት ነው እንትን መጠቀም ትችላላችሁ። ከዛ በኋላ ደግሞ ምንድነው ኮርን ፍሎር የበቆሎ ዱቄት ማለት ነው 2 ሾርባ ማንኪያ የሚሆን ማወፈሪያ ማለት ነው ተጠቅሜያለሁኝ። እንትኑን መረቃችንን በጣም እስኪ በስል ድረስ ጠብቀን ይወፍርልን ካልን ይመጥብናል። ስለዚህ ዋናው ድንቹና ካሮቱ ከበሰለ መኮሮኒው ከበሰለ ውሃው ባለበት ሆኖ ሾርባውም ስለሆነ ዋናው የሚያስፈልገን እሱ እንዲያወፍርልን ኮርን ፍሎር የተወሰነ እንጠቀማለን ማለት ነው። እኔ 2 ሾርባ ማንኪያ የሚሆን ተጠቅሜያለሁኝ። በዚህ መልኩ በደንብ ከተፍለቀለቀ በኋላ ሊወርድ አካባቢ ትንሽ ሲቀረው ማለት ነው ድንቻችንም መብሰሉን ቼክ ካደረግን በኋላ ኮርን ፍሎሩን ወይም የበቆሎ ዱቄቱን በዚህ መልኩ በጥበጥ አድርገን ጨምርበታለን ማለት ነው። ከዛ ፋይናሊ ደግሞ የተቀቀለ ድፍን ምስር ለብቻው ቀቅየዋለሁኝ። ተቀቅሎ ኦልሞስት በቃ የበሰለ ማለት ይቻላል። ያኛው ሊወርድ ትንሽ ስለሆነ የቀረው ለብቻው አብስላችሁ ድፍን ምስሩን አንድ ላይ እንቀላቅለዋለን ማለት ነው። አሁን ኦልሞስት እንግዲህ ጨርሰናል ደርሷል ማለት ነው። ፋይናሊ ነጭ ሽንኩርት ጨምሬያለሁ። ዝንጅብልም ካላችሁ ዝንጅብልም አንድ ላይ ጨምሩበት። ሞሪያ ጣፍጠዋል፣ ቆንጆ ይሆናል። ዝንጅብል እኔ ስለጨረስኩ ነው። ሰው እንግዲህ እኔ ባለኝ ነገር አድርጌ ለዚች ብርድ የምትሆን ቆንጆዬ ምግብ ሰርቻለሁ ማለት ነው። እቺን የመሰለች ሾርባ ወይም ደግሞ ሚኒስትሮም ይሉታል አዘጋጅቻለሁ ማለት ነው። አሁን ደርሶልናል፣ ተንተክትኮ ደርሷል ማለት ነው። ይወፍሯል እንደምታዩት ድንቹም መኮሮኒውም ሁሉም በደንብ በስሎልኛል። ከዚህ በኋላ ማቀራረብ ነው እንግዲህ የሚጠበቅብኝ። እንግዲህ አቀራርበዋለሁ። እንግዲህ ለቤተሰባችን የሚበቃውን ያህል አድርጌ አቀራርባለሁ ማለት ነው። ከዛ እንግዲህ ዋጥ ማድረግ ነው በትኩሱ ማለት ነው። ይህንን ይመስላል እንግዲህ ነው ያዘጋጀሁት ሾርባ። እናንተም ሞክሩት፣ በጣም ተወዱታላችሁ እርግጠኛ ነኝ። ቤታችሁ ሆናችሁ ሞክሩት። በጾም ወቅት ደግሞ በጣም ቆንጆ የሆነ አማራጭ ነው። በትኩሱ አድርጋችሁ እቺን ብርድ ተከላከሉ እላለሁ ማለት ነው። እኔ ስለተከታተላችሁኝ በጣም አመሰግናችኋለሁ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ። እዚህ ጋር እንደምታዩት እንግዲህ ባለቤቴና ወንድሜ በጣም ወደውት ደስ ብሏቸው እየተመገቡት ነበር። ባይ በሌላ ቪዲዮ እስከምንገናኝ